ዝነኛው ኢትዮጵያዊ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ተሸለሙ። ዝነኛው የፊልም ባለሙያ ኃይሌ ገሪማ በጀርመን መዲና በርሊን በተካሄደ ዓለም አቀፍ የፊልም ፌስቲቫል ላይ ለፊልም ጥበብ እድገት የላቀ አስተዋጽኦ ላበረከቱ ባለሙያዎች የሚሰጠው የበርሊን ካሜራ የክብር ሽልማት ተበርክቶላቸዋል። ኃይሌ ገሪማ በአፍሪካ ታሪክ፣ በቀኝ አገዛዝ፣ በማንነትና በማህበራዊ ፍትህ ላይ በሚያተኩሩ ስራዎቻቸው በዓለም አቀፍ ደረጃ የሚታወቁ ዳይሬክተር፣ አዘጋጅና መምህር ናቸው። ለበርካታ አስርት ዓመታት በአሜሪካ በሚገኘው ሃዋርድ ዩኒቨርሲቲ የፊልም ፕሮፌሰር በመሆን በርካታ ወጣት የፊልም ባለሙያዎችን ማፍራታቸው የሚነገርላቸው ኃይሌ ገሪማ በተለይም በአፍሪካና በተቀረው ዓለም የሚኖሩ ጥቁር ህዝቦችን ታሪካዊና ፖለቲካዊ ተሞክሮዎች የሚዘክሩ ሰንኮፋና ጤዛ በተሰኙ ፊልሞቻቸው አድናቆትን አትርፈዋል። በርሊን ከተማ ውስጥ በሚገኘው ዴልፊ ፊልም ፓላስት በተካሄደ ልዩ የፊልም ማሳያ መርሃ ግብር ላይ ፕሮፌሰር ኃይሌ ጥቁር አንበሶች የሮማ ተኩላዎች የተሰኘውን አዲሱን የፊልም ፕሮጀክታቸውን አስተዋውቀዋል። አዲሱ የፊልም ስራቸው ጣሊያን ቀኝ ለመግዛት ያደረገችው ሙከራ በኢትዮጵያ ላይ ያስከተለውን ተጽዕኖ፣ ሙከራውን ለማክሸፍ የተደረገውን ተጋድሎና የታሪክ ትውስታን የሚዳስስ እንደሆነ ተገልጿል። ፕሮፌሰር ኃይሌ ገሪማ ዓለም አቀፍ ክብር ያጎናጸፋቸው ሽልማት የተበረከተላቸው ለነፃ የሲኒማ ጥበብ ላላቸው የእድሜ ልክ ቁርጠኝነት፣ ታሪክን በፊልም የመተረክ ብቃታቸው እንዲሁም የአፍሪካውያንን ድምጽ በዓለም አቀፍ መድረክ ላይ እንዲሰማ ላደረጉት ከፍተኛ ጥረት እውቅና ለመስጠት ነው ተብሏል። ሽልማቱ ፕሮፌሰር ኃይሌ ከተጎናጸፉት ክብር ባሻገር ለኢትዮጵያና ለመላው አፍሪካ የፊልም ኢንዱስትሪ ትልቅ ኩራት የሚሆን ነው። በተጨማሪም ዓለምን የሚያስተምርና የሚያነቃቃውን የኃይሌ ገሪማን የጥበብ ጉዞ በድምቀት የዘከረ ሆኗል። ይህንና መሰል ዜናዎችን ለመከታተል የፍርቱናን ዩቲዩብ ቻናል ሰብስክራይብ ያድርጉ።